ይህ የኩከምበር ጥቅም በጣም መለኛ ነው። ከንፈሮ መድረቅና መሰነጣጠቅ ከተሰማው የኩከምበር ቆዳ ይላጡና ትንሽ ስኳር ያርጉበት። ናም በከንፈሮቹ ላይ በቀስታ ይቀቡት። በጥቂት ሰከንዶች ውስጥ ከንፈሮቹ ልስላሴና እረፍት ያገኛሉ። የመታጠቢያ ቤት መስታወቶ ጭጋጋማና ቆሻሻማ ከሆነ ኩከምበር ወስደው 2 ቦታ ይቁረጡ። ግማሹን በመስታወቶ ላይ ይሹት። ንጹህና ከቆሻሻ የጸዳ ይሆናል። ከዓይኖቹ በታች ጥቁር ክብ ነገሮች ካሉ የቀዘቀዘ ኩከምበር ከማቀዝቀዣ ውስጥ ይውሰዱና ትንሽ ቁራጭ ይቁረጡ። ከዛም በ2 ክፍሎች ይቁረጡ። በየቀኑ ለ15 ደቂቃዎች ከዓይኖቹ ስር ያስቀምጧቸው። ከጊዜ በኋላ ጥቁር ክቦቹ ይጠፋሉ። ለበለጠ ጠቃሚ ምክሮችና ጠቃሚ የህይወት ልምዶችን ለማግኘት ፎሎ ያድርጉን።